ሰላም ቤተሰቦቼ፣ ዛሬ ደግሞ በመሃል ቡልጋሪያ ከአፍሪካ ዩኒየን ጀርባ ሌክዠሪ የሆነ የመኖሪያ አፓርትመንት ይዤላችሁ መጥቻለሁ። ደግሞ አሁን ቤቱን እያንዳንዱን ምንድነው ሌክዠሪ ያስባለው የሚለውን ነገር አብረን እናያለን። ተከተሉን። እንግዲህ ውድ ቤተሰቦቼ ከውጪ እንደገባን መጀመሪያ ላይ የምናገኘው ሰራተኛ ክፍል ነው። ሰፋ ያለ የሰራተኛ ክፍል አለው የኛው ቤት። ከዛ ቀጥሎ ደግሞ ኦፕን ኪችን እናገኛለን። ኦፕን ኪችኑ ይህንን ይመስላል። ከዛ እዚህ ጋር እንደ ስቶር ወይም ለተለያየ እቃ ማስቀመጫ የምንጠቀምበት ቦታ ነው። እዚህ ጋር ደግሞ የክሎዝድ ኪችን ወይም ደግሞ ትራዲሽናል ኪችንን እናገኛለን ማለት ነው። በጣም ቆንጆ ተደርጎ የተሰራ የመኖሪያ አፓርትመንት ነው። ሌክዠሪ የሆነ የመኖሪያ አፓርትመንት ነው። ከዛ ቀጥሎ እዚች ጋር ኮመን ወይ ለሰራተኛችን ወይም ደግሞ ለእንግዳችን የሚሆን ባዝሩም አለው እዚህ። አሁን ደግሞ ቀጥሎ ሰፋ ያለ የሊቪንግ ሩም ወይም ደግሞ ሳሎናችን እንመለከታለን። ሳሎናችን እንደምትመለከቱ ይህን ይመስላል። በጣም ሰፊ ነው። ይሄ ቤት እንግዲህ ውድ ቤተሰቦቼ 275 ካሬ ላይ ያረፈ የመኖሪያ አፓርትመንት ነው። ባለ 3 መኝታ ነው። አንደኛው መኝታ ቤት እዚህ ጋር ነው። መኝታ ቤታችን ማስተር ቤድሩም እዚህ ጋር እናገኛለን። በጣም ሰፊ የሆነ ክሎሴት አለው እንደምትመለከቱት። ከዛ ቀጥሎ የራሱ የሆነ ባዝሩም አለው። ከዛ ቀጥሎ ሰፋ ያለ የማስተር ቤድሩም ነው እዚህ ጋር የምናገኘው። ማስተር ቤድሩሙ ይሄንን ይመስላል። እዚህ ጋር ባልከኒ፣ ቆንጆ የሆነች ባልከኒ ኤሪያ አለው። እዚህ ባልከኒ ላይ ቁጭ ብለን ጧት ሻይ ቡና የጧት ፀሐይ የምናገኝበት ኤሪያ ነው ይሄኛው ኤሪያ። ከዛ ቀጥሎ ደግሞ የልጆች መኝታ ቤት እንመለከታለን። አብራችሁ ነው። ከዛ ቀጥሎ የልጆች መኝታ ቤት ነው የምናገኘው። እንግዲህ እንደምትመለከቱት ይሄ አንዳንድ ቦታ ላይ ማስተር ቤድሩም ነው፣ ምክንያቱም በጣም ሰፊ የሆነ የልጆች መኝታ ቤት ነው። ማቴሪያል የተጠቀምነው ማቴሪያል በጣም ሌክዠሪ ነው። በዚህ በኩል ደግሞ ወደ ዋናው መንገድ የሚያይ ባልከኒ ያለው ዋና መንገድ ይሄንን ይመስላል። ስለዚህ ይሄንን የመሰለ የመኖሪያ አፓርትመንት ለምትፈልጉ ለውድ ደንበኞቼ አሁኑ ታች በምናስቀምጠው ስልክ መደወላችሁን እንዳትረሱ። ቀጥሎ ሶስተኛው መኝታ ቤት ወይም ደግሞ የእንግዳ ማረፊያ የሆነው መኝታ ቤት እናገኛለን። የእንግዳ ማረፊያው ይህንን ይመስላል። በእውነቱ ይሄ ቤት በጣም ሌክዠሪ ነው። ሌክዠሪ ቤት ውስጥ መኖር እንፈልጋለን፣ እንደዚህ አይነት ቤት እንፈልጋለን፣ ያለቀ ሙሉ በሙሉ ያለቀ ቤት እንፈልጋለን የምትሉ ለውድ ደንበኞቼ አሁንም መደወል የናንተ ፋንታ ነው ማለት ነው። እዚህ ጋር ለሁለቱ መኝታ ቤት የሚሆን የራሱ የሆነ ኮመን ባዝሩም አለው ማለት ነው። እንግዲህ ውድ ደንበኞቼ ሌክዠሪ አፓርትመንት ለናንተ ይገባዋል ብለን በመሃል ቡልጋሪያ ከአፍሪካ ህብረት ጀርባ ይዘንላችሁ መጣ። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉልን። ሰላማችሁ ይብዛ።